እንግዲህ የዓለም ዋንጫ በጣም በርካታ ዜናዎችን እያሰማን ይገኛል። አንዳንዶቹ በጣም የሚያስገርሙ ናቸው። በተለይ ከቪዛ ጋር የተያያዙ ኢሹዎች ወደ አሜሪካ የሚደረጉ ጉዞዎች ላይ በተደጋጋሚ እየተነሱ ነው። ደጋፊዎች ብዙ መግባት እንደማይችሉ የታወቀ ነው ኦልሬዲ እና ከደጋፊዎች አልፎ አሁን ላይ እንግዲህ ተጫዋቾች ላይም ይህ መጉላላት እየደረሰ ነው እና በጣም አስገራሚ የነበረው የኢራቅ አንድ አጥቂ አይመን ሁሴን የተባለ አጥቂያቸው እንግዲህ ለረጅም ሰዓት ለ7 ሰዓታት ያክል በቺካጎ ኤርፖርት ላይ መጉላላት እንደደረሰበትና ያለምንም አይነት ክሊር ኤክስፕላኔሽን ለ7 ሰዓታት ምርመራዎች እየተደረጉበት እንደነበረና ቁጭ ብሎ እንዲጠብቅ እንደተደረገ የኢራቅ ሚዲያዎች እንደዚሁም ደግሞ ትላልቅ ሚዲያዎች ሳይቀር ያወጡት መረጃ ነው። ሌሎች ተጫዋቾችም 2 ሰዓት ምናምን የተመረመሩ ተጫዋቾች አሉ። የሱ ግን ዘለግ ላለ ጊዜ የቆየ እና ኋላ ላይ እነዚህን ኢንቨስቲጌሽኖች አልፎ ቡድኑን መቀላቀል ችሏል። እንደዚሁም ደግሞ ሌላኛው በጣም አስገራሚ መረጃ እንደዚሁ ከኢራቅ ብሔራዊ ቡድን ጋር የተያያዘ ነው። የኢራቅ ብሔራዊ ቡድን ኦፊሻል ካሜራማን እንግዲህ ወደ አሜሪካ እንዳይገባ ተደርጓል። ለ12 ሰዓት የቆየ ምርመራ ሲደረግበት ነበር። ይህ ሰው እንግዲህ መጨረሻ ላይ ወደ ሀገሩ እንዲመለስ ተደርጓል ማለት ነው። ኢራቅ ብሔራዊ ቡድን እስካሁን ኦፊሻል የሆነ የተነሳቸው ፎቶዎች ምናምን ማህበራዊ ገጾቹ ላይ አልታየም። ይህ የተፈጠረው ካሜራማናቸው ወደ ሀገሩ በመመለሱ ምክንያት ነው። በርካታ አስገራሚ ዜናዎችን የምንሰማበት ዓለም ዋንጫ ይሆናል። እንግዲህ የተከታተላችሁን ጠብቁ ማለት ነው።